አብይ አህመድ ሆይ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ ዛሬ መልእክት አለኝ። እኔ ኤርትራዊ ያንተ ደጋፊ ነኝ። እዚህ ፎቶን የምትመለከታቸው ኤርትራዊዎች ናቸው። ከ25 ዓመት በላይ እስካሁን እስር ቤት ናቸው ያሉት። አንዳንዶች ታጋዮች ናቸው፣ አንዳንዶች ፓስተሮች ናቸው፣ ህፃውንቶችም አሉ። ከዚህ በላይ ብዙ እስረኞች አሉ ኤርትራ ውስጥ ማለት ነው። እና እስር ቤቱ በጣም ከባድ ነው። በተለይ ኤራኢሮ የሚባላል፣ አደርሰት የሚባላል፣ ዳቦይ ሩጉ የሚባላል ብዙ አሉ እስር ቤቶች። ከ400 በላይ እስር ቤት አለ። በጫካ በበረሃ በሙቀት ማለት ነው። እዛ የታሰሩ እስረኞች አሉ። እነዚህ ሰዎች እንግዲህ ፍትህ ይጠብቃሉ። የኔ ተስፋ ከእግዚአብሔር በታች ባንተ በኩል እግዚአብሔር ይሰራል ብዬ አምናለሁ። እግዚአብሔር ባንዱና በሌላኛው ይሰራል ብዬ አምናለሁ። የግድ እግዚአብሔር በእኛ ኤርትራኖች ነው ነፃ የሚያወጣቸው ብዬ እኔ አላምንም። እግዚአብሔር በፈለገው ይሰራል ብዬ አምናለሁ፣ በፈለገው። ስለዚህ አብይ አህመድ ሆይ ድረስላቸው እባክህ። እኛ ኤርትራውያኖች ፍትህ ፈላጊዎች ነን። የኢትዮጵያውያኖች ወገኖቻችን እንወዳቸዋለን እና ክብራቸዋለን። የኛ ጠላት ኢሳያስ ብቻ ነው። ብዙ ጊዜ ነግረናል። የኛ ጠላት ኢሳያስ ብቻ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሆይ እባክህ ድረስላቸው። በጣም ነው የሚያሳዝኑ። በጣም አንዳንዶች ፍትህ ስላሉ ምንም ኃጢአት የሌለባቸው፣ አንዳንዶች ወንጌል ስለመሰከሩ በእምነታቸው ምክንያት ብቻ እና አንዳንዶች ጋዜጠኞች በጣም ያሳዝናሉ። በጣም ልጆቻቸው አንዳንዶች የሉም ማለት ዘክተም ይባላል በትግርኛ። ያለ አባትና ያለ እናት እያደጉ ነው አንዳንዶች ልጆች። በቃ ተለይታቸዋል። ከየቤታቸው እየወሰደ ኢሳያስ እንፈልጋቸዋለን ነው እያለ እንዳለ ጉድጓድ አሰፈራቸው። ስለዚህ ክቡር ጠቅላይ ሚኒስትር አብይ አህመድ ሆይ ድረስላቸው፣ እባክህ ድረስላቸው። ልክ በሶሪያ እንዳጋጠመ በሶሪያ ምንድነው ያጋጠመ? ብዙ እስረኞች ሲፈቱ አይተናል። ከጨለማ ሲወጡ ከጉድጓድ ለብዙ ዓመታት የታሰሩ። ልክ አሳድ ከስልጣኑ ሲባረር ሶሪያ ፀሐይ ወጣለች። የኤርትራም እንደዛ ፀሐይ ይውጣልን እና ኢትዮጵያውያኖች ጸልዩልን፣ እዘኑልን። ኢሳያስ ነው ለሁለታችን ጠላት፣ ለኢትዮጵያም ጠላታችሁ እሱ ነው። በእናንተ ፖለቲካ እየገባ ኢትዮጵያን ለማፍረስ አንዴ ለፋኖ፣ አንዴ ለቲፒኤልኤፍ፣ አንዴ ለኦነግ ሸኔ የላከ እንቅልፍ የሚያነሳችሁ ኢሳያስ ነው። ታውቃላችሁ እናንተ። ለእኛም ኤርትራውያኖች ኤርትራ እራሷ እስር ቤት አደረጋት። ሀገራችን ጥለን ወጥተናል። ይሄ ሰው አይደለም። ይሄ ሰውዬ ሰው አይደለም፣ ሰይጣን ነው። በእውነት ነው የምላችሁ፣ ሰው አይደለም። ሰው መስሎ የመጣብን ሰይጣን ነው። ስለዚህ አብይ አህመድ ስለ ስርዓት አስይዝልን ለዚህ ሰው። ለህዝቡ ግን አትንካው። ህዝቡ ምስኪን ነው። አንተን ነው የሚወድህ። ታውቃለህ። አስመራ ስትመጣ ምን አድርጎ እንደተቀበለ የኤርትራ ህዝብ ታውቃለህ። አብይ አህመድ ሆይ ያንተ ጠላት ኢሳያስ ነው፣ የኛ ጠላትም ኢሳያስ ነው። ህዝቡ ሳትነኩት፣ ኢትዮጵያውያኖች ወታደሮችን ብትሆኑ ህዝቡ የኤርትራ ህዝብ ይወዳቸዋል። አትንኩት። ኢሳያስ ነው ጠላት። ለሻዕቢያ አባርሩልን፣ ያዙልን፣ ስነ ስርዓት አዝዩልን። ለዚህ እስረኞች ደግሞ ከእስር ቤት እንዲወጡ በጸሎት አግዙን። ትችሉት ነገር ደግሞ ከጎናችን ከብርጌድ ንሓመዱ መቆም አለባችሁ። እኔ ያሳዝኑኛል፣ በቃ ያሳዝኑኛል። አስቡት 25 ዓመት ጨለማ ውስጥ ተቀምጠው። አንዳንዶች እኮ አይናቸው አውረዋል፣ አንዳንዶች እብድ ሆነዋል፣ አንዳንዶች ሞተዋል። ያሳዝናሉ። እና ሴቶችም አሉ። እኔ በጣም ነው ምናደደው። የሰው ልጅ እንዴት 30-25 ፍርድ ቤት ሳታቀርበው ጨለማ ላይ ትጥለዋለህ? እንዴት? በጣም ለኔ በጣም ነው የሚያናድደኝ። እስር ቤት ምን እንደሆነ ታውቃላችሁ? አንድ ቀን እንኳን ታስረ እስር ቤት ከባድ ነው። 25-30 ዓመት የታሰሩ አሉ ምስኪኖች። እባክህ አብይ አህመድ ሆይ ፍትህ እንዲወጣላቸው እግዚአብሔር ሊጠቀምበት ስለሚችል ፈጥነህ ለነዚህ ድረስላቸው። እኛ አዲስ ትውልድ ብርጌድ ንሓመዱ ሰማያዊ ሪቨሌሽን ብሉ ሪቨሌሽን ካንተ ጋር ነን። እንወድሃለን፣ እናከብርሃለን። እጅ ለእጅ ተያይዘን ኤርትራና ኢትዮጵያ እናድጋለን። ጠላቶቻችን ቲፒኤልኤፍ እና ሻዕቢያ ሲወድቁ አብረን እንደምቃለን፣ አብረን ወደፊት እንሄዳለን። ባውንደሪ የሚባል ዘመን አይመጣም። በእኛ ዘመን ክፍት ይሆናል። እንደፈለግን እንወጣለን፣ እንደፈለግን እንገባለን። በእኔ ዘመን ይሄ ነው ማየት የምፈልገው። በቃ ወደቡ ላይ ትልልቅ ኢንቨስትመንት እየተደረገ ትልልቅ ፋብሪካዎች፣ ትልልቅ ሆቴሎች እየተሰሩ
በቃ ኤርትራውያንና ኢትዮጵያውያን አብረን